ሁለቱም ከሀገራቸው የፊልም ኢንዱስትሪ እውቅናን ከማትረፍ በዘለለ የዓለም ሕዝብ አይኑን አፍጥጦ ወደሚመለከተው የሆሊውድ ፊልም መንደር ውስጥ በመዝለቅ የራሳቸውን ወርቃማ አሻራ አሳርፈዋል። በተለይ ደግሞ በኩንጉፉ እንቅስቃሴ የታጀቡ በድርጊት የተሞሉ ፊልሞች ሲነሱ የሁለቱ ሰዎች ስም አብሮ መነሳቱ የማይቀር ነገር ነው። ታዲያ እነዚህ ሁለት ድንቅ የፊልም ከዋክብቶች ስማቸውን በገነቡበት ኩንጉፉ ረብጣ ሚሊዮን ዶላሮችን ከታዋቂው የሆሊውድ የፊልምና የሙዚቃ ኢንዱስትሪ ወደ ካዝናቸው ሰብስበዋል። ይሄ ገናና ስማቸውም በተለያዩ የበጎ አድራጎት ስራዎችና ትልልቅ የንግድ ስራዎች ላይ እጃቸውን እንዲያስገቡ አስችሏቸዋል። እኛም ስለነዚህ ሁለት ጉምቱም ፊልመኞች ማለትም ጄትሊና ጃኪ ቻን በዋነኝነት ሀብታቸው ላይ ትኩረት አድርገን እናስቃኛቸዋለን። በቀዳሚነት የምንመለከተው ጃኪ ቻንን ሲሆን ይህ ሰው ባለው ወደር የለሽ ግርማ ሞገስና አተዋወን የተነሳ በዓለም ላይ ካሉ የድርጊት ፊልም ተዋናዮች መካከል ግንባር ቀደሙ ሊሆን ችሏል። ጃኪ ከምንም ተነስቶ አሁን ላለበት ክብርና ዝና የበቃ ሰው ነው። በተጨማሪም በስራዎቹ ላይ በሚያሳየው ቁርጠኝነት ከነበረበት ድህነት ሊወጣ ችሏል። ይህም ጥንካሬው አሁን ላይ ባለጸጋ ሰው እንዲሆን አድርጎታል። ጃኪ ድሮ ሁሉም ነገር እንዳሁኑ አልጋ ባልጋ የሆነለት ሰው አልነበረም። የተወለደው በፈረንጆቹ አፕሪል 7 1954 ዓ.ም በቻይናዋ ከተማ ሆንግ ኮንግ ከአንድ የጦር ስደተኛ ቤተሰብ ሲሆን የመጀመሪያውን 1 ዓመት እድሜውን ያሳለፈው ሆንግ ኮንግ ውስጥ በሚገኘው የፈረንሳይ ኤምባሲ ውስጥ ነበር። ወላጆቹ ደግሞ በዛው በኤምባሲ ውስጥ በምግብ አብሳይና በቤት ሰራተኝነት ይተዳደሩ ነበር። በፈረንጆቹ 1961 ዓ.ም ደግሞ የጃኪ ቤተሰቦች ወደ አውስትራሊያ ስራ ለመፈለግ ሲሉ ተሰደዱ። በዛም የጃኪ ቤተሰቦች ጃኪን ገና በ7 ዓመቱ ማርሻል አርትስ እንዲማር ይህ ትምህርት ወደሚሰጥበት ትምህርት ቤት አስገቡት። በትምህርት ቤቱ አሰልጣኝ የነበረው ማስተር ዩጂሚዩኢን ጃኪን እጅግ ወደደው። በዚህም ነፃ ትምህርትና ጥቅማ ጥቅሞችን እንዲያገኝ አደረገው። ጃኪ በዚህ ትምህርት ቤት ውስጥ በመማሩ ብዛት ያላቸውን የማርሻል አርትስ ጥበቦችን ቀሰመ። ይህም የጦር መሳሪያዎች አያያዝ፣ አክሮባት፣ ቲያትር፣ ዳንስ እንዲሁም ሙዚቃን እንዲያውቅ አደረገው። ጃኪ ቻን አሰልጣኙን ለማርካት ሲል ራሱን ከውትድርና ባልተናነሰ መልኩ ያሰለጥን ነበር። ይህም የራሱ የሆኑ የማርሻል አርትስ እንቅስቃሴዎችን እንዲፈጠር አደረገው። ታዲያ ይህ ብቃቱ በፊልሞች ላይ እንዲሳተፍ ትልቅ በር ከፈተለት። በዚህም እሱ ከሚያደንቀውና እንደ አርያ ከሚያየው ብሩስ ሊ ጋር ፊስት ኦፍ ፊውሪና ዘ ድራገን በተሰኙ ፊልሞች ላይ እንዲተውን እድል ሰጠው። በተጨማሪም ወደር የለሽ በሆነው ግርማውና በሚያሳየው ድንቅ አተዋወን በምን መልኩ በሆንግ ኮንግ የፊልም ኢንዱስትሪ ውስጥ ቦታ ማግኘት እንዳለበት አወቀ። በዚህም ከታዋቂዎቹ የፊልም አዘጋጆች ሎዌ ጆን ውና ኢዩን ውፒንግ ጋር በጋራ መስራት ጀመረ። ጃኪ በትወናዎቹም ወቅት የራሱ የሆኑ የፊልም ቅመሞችን ጣል ለማድረግ ጀመረ። ለምሳሌ ያክል በድርጊት የተሞሉ ፊልሞች ውስጥ ያልተለመዱትን ሳቅ የሚያጭሩ ትወናዎች ማካተት ጀመረ። ይህም የራሱ የሆነ መለያን በማግኘት ከሌሎች ተዋናዮች ልዩ የሆነ መልክ መፍጠር ቻለ። በተመልካችም ዘንድ ቢሆን ጥሩ የሆነ ተቀባይነትን አተረፈ። በፈረንጆቹም 1977 ዓ.ም ፊልሞችን ለማዘጋጀት በቅቷል። ነገር ግን እንደ ጓደኛው ብሩስ ሊ ሁሉ ስሙን በሆንግ ኮንግ ፊልም ኢንዱስትሪ ውስጥ ከገነባ በኋላ ይህን አቅሙን በአሜሪካ ለሚገኙ ተመልካቾች ማሳየት ፈለገ። በዚህም በቀዳሚነት ዘ ፒግ ብራውልን በ1980 እንዲሁም ካነንቤል ራን እና ዘ ፕሮቴክተር የተሰኙት ፊልሞች ላይ ተወነ። ይህም በሁለቱ የፊልም ኢንዱስትሪዎች ማለትም በቻይናና በአሜሪካ ራምብል ኢን ዘ ብሮንክስ፣ ቻይኒዝ ዞዲያክ፣ ፖሊስ ስቶሪ፣ ሎክዳውን ኤንድ ድራገን ብሌድ፣ ካውንተር አታክ፣ ራሽ አወር፣ ክራይም ስቶሪ፣ ዘ ካራቴ ኪድ እና በሌሎችም ላይ ድንቅ ብቃቱን አሳየ። በፈረንጆቹ 2008 ዓ.ም ደግሞ የዋና ገጸ ባህሪነቱን ቦታ ፎርቢድን ኪንግደም በተሰኘው ፊልም ላይ ከሌላኛው ታዋቂ ተዋናይ ጄትሊ ጋር ሊጋራ ቻለ። እንዲሁም ኩንግፉ ፓንዳ በተሰኘው የአኒሜሽን ፊልም የታዋቂውን ዘ ሞንኪ የተሰኘውን ገጸ ባህሪ ወክሎ በድምጽ ተወነ። ጃኪ ቻን በእነዚህ ሁሉ ፊልሞች ላይ ያሳያቸው ድንቅ ብቃቶች ኪሱን በገንዘብ ደደን እንዲል አድርገውታል። ይህም በትንሹ በአመት 50 ሚሊዮን ዶላሮችን በማግኘት በዓለማችን ላይ ካሉ ምርጥ 10 ተከፋይ ተዋናዮች ተርታ ውስጥ ሊካተት እንደቻለ ፎርብስ የተሰኘው ታዋቂ መጽሔት አትቷል። በተጨማሪም ጃኪ ቻን የተወነባቸው እያንዳንዱ ፊልሞች ከ2.6 ቢሊዮን ዶላሮች በላይ በዓለም አቀፉ ቦክስ ኦፊስ ውስጥ ያስገባሉ። ይህም ጃኪ ከእያንዳንዱ ፊልሞች 10 ሚሊዮን ዶላሮችን እንዲያስገባ አስችሎታል። ታዲያ ይህ ገቢ ከእያንዳንዱ እሱ ከሰራባቸው ፊልሞች ጋር ሲባዛ ምን እንደሚሆን አስቡት።
ጃኪ ቻን ከፊልም ስራዎች ውጪ የተለያዩ የንግድ ስራዎችን ያንቀሳቅሳል። ለአብነት ያክል ይህንን በፊልሞች ላይ የገነባውን ስሙን በመጠቀም ከተለያዩ ትልልቅ ተቋማት ጋር ማስታወቂያ ይሰራል። በተጨማሪም በስሙ የሚጠራ ጃኪስ ኪችን የተሰኘ ሬስቶራንት በሆንግ ኮንግ፣ በደቡብ ኮሪያና በሀዋይ ያንቀሳቅሳል። እንዲሁም ጃኪ ቻንስ ጃቫ ኮፊ የተሰኙ የቡና ሱቆችን ያስተዳድራል። ይህም የጃኪ ሀብት ወደ $400 ሚሊዮን እንዲገመት አድርጎታል። ይሁን እንጂ ይህ እውቅ የፊልም ሰው ዝናው እየናኘ ባለበት ከዝና ጋር ተያይዘው የሚመጡ አላስፈላጊ ነገሮች ውስጥ መግባቱ አልቀረም። በዚህም ስካር፣ ቁማርና ሌሎች አስኮናኝ ተግባራት ውስጥ በመሳተፍ በዝና እንደታወረ ተሰምቷል። በተጨማሪም የተለያዩ ውድ ስጦታዎችን ማለትም እንደ ቅንጡ መኪናዎችን፣ ሰዓቶችን እንዲሁም በእጅ የተሰሩ ውድ የቆዳ አልባሳትን በመሸለም $2 ሚሊዮን በላይ በአንድ ዓመት ውስጥ ብቻ አጥፍቷል። ነገር ግን ጃኪ እነዚህ ሁሉ ዝና መጣሽ መጥፎ ተግባራትን ይፈጽም የነበረው ወጣት በነበረበት ጊዜ ነበር። አሁን ላይ ግን ወደ ቀልቡ በመመለስ የተለያዩ መልካም ተግባራት ላይ ይሳተፋል። ለአብነት ያክል እንደ ዩኒሴፍን ለመሳሰሉ ዓለም አቀፍ ግብረሰናይ ድርጅቶች አምባሳደር ነው። እንዲሁም በትውልድ ሀገሩ ለሚገኙ ችግረኛ ህጻናትና አረጋውያን የገንዘብ ድጋፍ ያደርጋል። በፈረንጆቹ 2005 ዓ.ም ደግሞ ዘ ድራገንስ ሀርት የተሰኘ የግሉን ግብረሰናይ ድርጅት አቋቁሟል። ጃኪ በሚሊዮኖች ከሚቆጠረው ሀብቱ በተጨማሪም ሌላ ገቢ የሚያገኝበት ምንጮች አሉት። ከነዚህ መካከል ጃኪ ኤንድ ጄጄ ፕሮዳክሽን በስሙ የተሰየሙ ልብስ አምራች ድርጅቶችና ሲኒማዎች እንዲሁም ከሚትሱቢሺ መኪና አምራች ድርጅት ጋር ባለው አጋርነት ተጨማሪ ገቢዎችን ያስገባል። ጃኪ ቻን ለእግሩም ቢሆን ዋጋቸው እንደ ሰማይ የተሰቀሉትን መኪኖች ከመግዛት ምንም ነገር አላገደውም። በዚህም እንደ ሚትሱቢሺ ላንሰር ኢቮሉሽን፣ ላምበርጊኒ መርሴላጎ፣ ሱባሩ ኢምፕሬዛ WRX STI፣ ላምበርጊኒ አቬንታዶር ጃኪ ቻንስ ኤዲሽን፣ ሚትሱቢሺ 3000 GT ፕሮቶታይፕ እንዲሁም በጥቂት የተመረቱትን ጃኪ ቻንስ ኢቮ ኤክስ እና ከቤንትሊ መልሴን መኪኖቹ በተጨማሪ ሌሎች በስም የማይታወቁ ቅንጡ መኪኖችን የሚያሽከረክር ሰው ነው። በውሃና በአየር ላይ መሄድ ለምን ይቅርብኝ ብሎ ነው መሰል 46 ሜትር ርዝመት ያለው ጀልባና $30 ሚሊዮን የሚያወጣ ሌጋሲ 315 $20 ሚሊዮን የሚያወጣ ኢምቤሬር ሌጋሲ 500 የተሰኙ ሁለት የግል አውሮፕላኖች ባለቤት ነው። ስለ መኖሪያ ቤቶቹ ስናነሳ ደግሞ $12 ሚሊዮን ከሚያወጣው ቤቨርሊ ሂልስ በሚባል ቦታ ከሚገኘው ቤቱ በተጨማሪ በካሊፎርኒያ፣ አውስትራሊያ፣ ሆንግ ኮንግ፣ ፑካት እና ማያሚ ቅንጡ መኖሪያ ቤቶች አሉት። ተመልካቾች የጃኪ ቻንን ሀብት ስንዘረዝር እንዴ መች ጨረሳችሁ ልትሉ ትችላላችሁ። ነገር ግን የዚህን ስመ ገናና የጥበብ ሰው ሀብት ስንቆጥር ቀኑ መሽቶ እንዳይነጋብን ሰጋን። እንደው ግን ስለ ጃኪ ቻን ሀብት እና ታሪክ ከማጠናቀቃችን በፊት ስለ ልጁ ጄሲ ማለትም የጃኪ ቻንን ሀብት ድንቡሎ ፈረንካ ስለማይወርሰው ልጁ ትንሽ እንበላችሁ። ጄሲ የአይነቱ የቅጣት በትር ያረፈበት በአንድ ወቅት አደንዛዥ ዕፅ በመጠቀሙ ሳቢያ በሕግ ተይዞ ዘብጥያ በመውረዱ ሲሆን ጃኪ ገንዘብ እንዴት እንደሚገኝ ጄሲን ራሱ ሰርቶ ማየት እንዳለበት ለማስተማር ነበር ይህንን ትልቅ ሀብት እንዳይወርስ የከለከለው። ተመልካቾች ይህንን የጃኪና የጄሲን የአባትና ልጅ ታሪክ ቀደም ብለን በዚህ የቡና ቲቪ ዩቲዩብ ቻናላችን ላይ በለጠፍነው ቪዲዮ ወደ ሌላኛው ድንቅ የጥበብ ሰው ጄት ሊ ስንሻገር የተወለደው በፈረንጆቹ አፕሪል 26 ቀን 1963 ዓ.ም በቻይናዋ ከተማ ቤጂንግ ሲሆን በልጅነቱ በማርሻል አርትስ ፍቅር የተነደፈ ሰው ነበር። በዚህም ገና በለጋ እድሜው ዋይሹ ወርልድ ሻምፒዮን ለተሰኘ በዘርፉ ለሚሰጥ ክብር በተደጋጋሚ የበቃ ነው። ጄት ሊ ወደ ፊልም ዓለም ከተቀላቀለ በኋላ ዋንስ አፖን ኤ ታይም ኢን ቻይና በተሰኘው ፊልም ላይ ድንቅ አታውን አሳየ። በፈረንጆቹ 1994 ዓ.ም ደግሞ ፊስት ኦፍ ሌጀንድ በተሰኘው ፊልም ላይ የተመልካችን እጅ በአፍ ላይ አስጫነ። እንደውም የብሩስ ሊ ምትክ ነው ሊባል ቻለ። ጄት ሊ ወደ አሜሪካ ከመዝለቁ ቀድሞ በ25 ፊልሞች ላይ ተውኗል። ወደ እውቁ የአሜሪካ ፊልም ኢንዱስትሪ ሆሊውድ ካመራ በኋላ ሌታ ዊፐን 4 ፊልም ላይ ስራውን ብሎ ጀመረ። በዚህም በአሜሪካውያኑ ተመልካቾች ዘንድ ውዴታን አትርፏል። ከዚህም በመቀጠል ሮሚዮ መስት ዳይ፣ ዘ ዋን፣ ክሬድል ቱ ዘ ግሬቭ ላይ ተውኗል። እንዲሁም በፈረንጆቹ 2003 ዓ.ም በድጋሚ በእስያውያኑ ፊልም ኬፕስ ኤንድ ስዎርድስ ላይ ሊከሰት ችሏል። በተጨማሪም ዘ ግሬት ላክ ቤሰን እና ኪስ ኦፍ ድራገን
እንዲሁም ፊርለስ በተሰኙ ፊልሞች ላይ ተሳትፏል። ዘዋን ከተሰኘው ፊልሙ ከ6 ዓመታት በኋላ ደግሞ ከሌላኞቹ የሆሊውድ ፈርጦች ማለትም ከጄሰን ስቴተም ጋር ዘመሚ በተባለው ፊልም፣ ከብሬንደን ፍሬዘር ጋር ደግሞ ፎርቢድን ኪንግደም ፊልም ላይ እንዲሁም ከሌላኛው የማርሻል አርትስ ጠበብት ጃኪ ቻን ጋር መተወን ቻለ። በፈረንጆቹ 2009 ዓ.ም ደግሞ ወደ ቻይና ሲኒማ ዳግም ብቅ በማለት ኤንዲላውና ታኬሺ ካነሺሮ ከተሰኙ ፊልመኞች ጋር በመጣመር ዋርሎርድስ በተባለው ፊልም ላይ ተውኗል። በመቀጠል ከአሜሪካ አልፎ በዓለም ላይ የሚወደደው ዘ ኤክስፓንደብልስ ፊልም ላይ ሊተውን ችሏል። ይሁን እንጂ ጄት ሊ ከፈረንጆቹ 2010 ዓ.ም አንስቶ ባጋጠመው ሃይፐርታይሮዲዝም የተሰኘ የጉሮሮ በሽታ እንደ ልቡ ሙያው ላይ ሊቀጥል አልቻለም። ለዚህም ማሳያ ዘ ኤክስፓንደብልስ በተሰኘው ፊልም 3ኛ ክፍል ላይ ያደረገው አጭር ትወና ዋነኛው ነው። ነገር ግን በ2020 ዓ.ም ሙላን በተሰኘው ፊልም ላይ ይህ ኮከብ ዳግመኛ ለፊልም አፍቃሪያን ሊታይ ችሏል። ጄት ሊ ከጃኪ ቻን ጋር ሲነጻጸር ዝናውና ሀብቱ እንደ ጃኪ ከፍ ያለ አይደለም። ለዚህ ማሳያ ሀብቱ ሲገመት ወደ $215 ሚሊዮን ብቻ የሚጠጋ ነው። ይሁን እንጂ በነዛ ከፊልም ባራቁት ዓመታት ውስጥ አልቦዘነም ነበር። በዚህም የተለያዩ የንግድ ኢንቨስትመንቶች ላይ፣ በሪል ስቴት ስራዎች እንዲሁም በማስታወቂያዎች ላይ ይሰራ ነበር። ጄት ሊ ያሉትን ሀብቶች ስንዘረዝር ደግሞ በሻንጋይ ከተማ የሚገኝ 5370 ስኩዌር ሜትሮች የሚለካ መኖሪያ ቤት፣ በሚሊዮኖች የሚቆጠሩ ዩሮዎች የወጣበት የግል አውሮፕላን፣ ቅንጡ ጀልባ እንዲሁም BMW፣ ሼቭሮሌት ካፕራይስ፣ ሃመር፣ ስፓይከር ኮንቨርተብል የመሳሰሉ ቅንጡ መኪኖች ባለቤት ነው። እንደ ጃኪ ቻን ሁሉ ጄት ሊም በተለያዩ የበጎ አድራጎት ስራዎች ላይ በትኩረት ይሳተፋል። በዚህም የእርሱ የሆነ የግብረ ሰናይ ድርጅት ያለው ሲሆን ስሙ ደግሞ ዋን ፋውንዴሽን ይባላል። በዋናነት ስራውን የሚሰራው ከዓለም አቀፉ የቀይ መስቀል ድርጅት ጋር በጋራ በመሆን አካል ጉዳተኞች ላይና ለተፈጥሮ አደጋ ሰለባዎች ድጋፍ በማድረግ ነው። ተመልካቾች፣ እኛስ ከነዚህ ሰዎች ምን እንማራለን? ከምንም ተነስቶ ዓለም ላይ ታዋቂ እስከመሆን፣ ከእውቅና ባሻገር ደግሞ ከዚህ ዝናና ስም የሚገኝን ትልቅ ገቢ ለበጎ ዓላማ ማካፈል፣ ታታሪነትን፣ ብቻ ብዙ ነገር እንማራለን። እኛም የእነዚህን ሁለት ሰዎች ስብዕናና ጥንካሬ በሁላችንም ላይ እንዲያደር እየተመኘን ዝግጅታችን እናበቃለን።